እሺ ስለዚህ ይህንን ሜሴጅ ሲመጣ ሁለት አማራጭ ይኖረናል። ሙሉ ስራ ሰርተን ከሆነ የስ በማለት ቀጣይ ሪፖርት ማድረግ እንድንችል ያደርገናል። ነገር ግን ያላሟላ ነው። ለምሳሌ አሁን ግማሹ ገብቶ ግማሹ ያልገባ ከሆነ ለምሳሌ እያለ ያለው የዛሬ ወይም ከዛሬ በፊት ወይም የትናንትና ሪፖርት ስላልተላከ እባክዎን መጀመሪያ ሪፖርት ያድርጉ። አሁኑኑ መላክ ይፈልጋሉ ወይ ነው ጥያቄው? አዎ መላክ እፈልጋለሁኝ የተሟላ መረጃ አለ ያላሟላሁት ነገር የለም ብለን ካሰብን የስ እንላለን። ካልሆነ ኖ እንልና የክፍያ ዝርዝር ማስገባት እንድንችል ያደርገናል። ለምሳሌ አሁን ኖ ብለው የተወሰነ ክፍያ ማሰብሰቢያ ይከፍትልኛል። ክፍያ ማዘዣ ውስጥ ገብቼ ክፍያ ተሰብስቦ መሰብሰቢያ ውስጥ ገብቼ ተከፍለዋል ብዬ ከጨረስኩ በኋላ እዚህኛው መጥቼ የዘር ሪፖርት ኢሜል መላኪያ የሚለውን ክሊክ በማድረግ ወደ መላክ ወስደዋለሁ ማለት ነው። ስለዚህ አሁን ሪፖርት እናደርግና ተመልሰን እንግባ። ከዛ አሁን እያለ ያለው ቀኑ የ20/05/2018 እያለ ነው ማለት የትናንትና ነው እያልን ያለነው። ምክንያቱም ሪፖርት የሚደረገው የሚፈልገው የትናንትና ነው። የዛሬ ማድረግ እንችላለን። ስለዚህ ለዛሬ ከሆነ የፈለኩት ቀኑን ለምሳሌ 21 ስለሆነ ዛሬ የዛሬን 21 ላለው ማለት ነው። ካልሆነ የ20ውን ሪፖርት እናደርጋለን ማለት ነው። ስለዚህ እዚህ ቀን ፊክስ አድርጎልኛል ወይም የምፈልገውን ቀን እዚህ ጋር ራሴ አጀስት አድርግና አስተካክዬ መቀጠል እንችላለን። ስለዚህ አዲስ ክሊክ እናደርጋለን። አዲስ ክሊክ እንዳደረግን ከዛ በኋላ ቀኑ ኦሬዲ እዛ ጋር የሰጠነው አለ እዚህ ጋር አምጥቶልናል። በዚህ ቀን የተሰራ በዚህ ማሽን ቁጥር በዚህ ቅርንጫፍ የተሰራ ሪፖርት አሳይ ማለት እንችላለን። ስለዚህ አሳይ ስንለው በዚህ ክራይቴሪያ መሰረት የተሰራ ካለ ያሳየናል ማለት ነው። ከሌለ ኖ ሪከርድስ ፋውንድ ወይም በተመረጠው መስፈርት መረጃ አልተገኘም የሚል ያሳጠናል። ከዛ በኋላ ይሄ ሪፖርት አውቶማቲካሊ ኤክስፖርት አድርጎ ይዞታል። እዚህ ጋር አድራሻው እዚህ ጋር አስቀምጦልኛል። ስለዚህ ኤክስፖርት ምናምን ማድረግ አይጠበቅብኝም አውቶማቲካሊ። ሁለተኛ እዚህ ጋር ምን አድርጓል? ዜሮ ሪፖርት ነው። ምክንያቱም እዚህ ጋር ያገኘው ሪፖርት ምንም ስለሌለ ማለት ነው። ስለዚህ ዜሮ ሪፖርት መሆኑን ካረጋገጥን ያው እንቀጥላለን፣ አስቀምጥ እንለዋለን። ስለዚህ ምን አለ? የዚህ ሪፖርት መረጃ በትክክል ተመዝግቧል አለ። እባክዎ ቀጥሎ በኢሜል መላክ እንዳይረሱ ነው የሚለው። ስለዚህ ሴቭ ካረግን በኋላ በኢሜል መላክ አለብን። የትኛው? እዚህ ጋር የመጣውን የምታዩትን በሰማያዊ እዚህ ጋር የመጣውን ልክ ይህንን እንደመጣ ዳብል ክሊክ እናደርገዋለን። ዳብል ክሊክ ስናደርገው ሴንድ ኢሜል እና ሴንድ ቴሌግራም የሚል ይመጣል። በቴሌግራም አጀስት እንዲላክ ኮንፊገሬሽን ካለው ይመጣል። በዚህም አሁን አጋጣሚ ሆኖ በዚህ በሁለቱም ኮንፊገር ስለተደረገ ነው። ስለዚህ ይህንን ዳብል ክሊክ ሳደርገው ኢሜል ሴንድ የሚለው መላኪያ ስለሚመጣልኝ ዝም ብዬ አሁን ሴንድ ብለው ምን ይለኛል? መረጃው እዚህ ጋር ማሟላት ያለብኝን ነገር ይጠቁመኛል። እባክዎን መጀመሪያ የማሽን እና የሲስተም ዜር ሪፖርት ፋይል ያያይዙ ይላል። ስለዚህ አንደኛው ፋይል ተያይዟል የሲስተሙ። አሁን የሚቀረን የማሽኑ ነው። ስለዚህ የማሽኑ ዜር ሪፖርት እስካን እናደርገዋለን ማለት ነው። ስለዚህ አታች ማሽን ዜር ሪፖርት የሚለውን ክሊክ ስናደርግ ወይም ስንጫነው ያስቀጥልናል። አሁን የዜር ሪፖርት እስካን የተደረገው መገኛ የት ነው ወይስ አሁን እስካን ማድረግ የምንፈልገው የሚል ያሳየናል። ስለዚህ እሱን እስካን አድርገን ከሆነ ኮምፒውተር እንለዋለን፣ ካላረግን ስካነር እንለዋለን። ስካነር ካልነው ኦኬ ስንለው ቀጥታ ወደ ስካን ማድረጊያ ነው የሚወስደን። ስለዚህ ስካነር በመክፈት እንትን እናደርጋለን። አክቹዋሊ እኔ ጋር ስካነር የለንም ሬዲ የሆነ። ስለዚህ በዚህ እንቀጥል። ኮምፒውተር ብዬ የሆነ ፋይል አታች የሚደረግ ነገር ማምጣት ይችላል። ኦኬ እዚህ ጋር አሁን ለምሳሌ የሆነ ሪፖርት እጨምረዋለሁ። ልክ የማሽን ዜር ሪፖርት ነው ብዬ አዳረገዋለሁ። ኮምፒውተር ዳብል ክሊክ አደረገውና ተመሳሳይ ስለሆነ ነው የሚከለክለኝ ኦሬዲ ስላለ። እሺ ይሄኛው አለ፣ ይሄኛው አድ ላድርገው። ስለዚህ ሁለት ሪፖርት ነገር አዘጋጅቶኛል። አንዱ የማሽን ነው ብለን ነው የምንወስደው፣ ሁለተኛ የሲስተም ነው።
ስለዚህ ይህንን ካሟላሁ በኋላ እዚህ ጋር ያለው ዋጋ ዜሮ ከሆነ ያው ዜሮ ነው ሁለቱም። ሁለተኛ የማሽን ዜር ሪፖርት የሆነ ቁጥር ካለ ወይ ሽያጭ ካለ እና ይሄ እዚህ ጋር ካልገባ ባንልከው ነው የሚሻለው። መጀመሪያ ክፍያ መሰብሰብ ነው ያለብን። ስለዚህ አንድ አይነት መሆኑን ካረጋገጥን እዚህ ጋር የተወሰነ መልእክት መጻፍ እንችላለን። የምንፈልገው ማስታወስ የምንፈልገው ይህንን አድርገን ካዘጋጀን በኋላ ሴንድ ቱ ኢሜል እንለዋለን። ሴንድ ቱ ኢሜል ስንለው እዚህ ጋር የተቀመጠ በየራሳችሁ የተቀመጠ ኢሜል ይኖራል፣ ወደ የራሳችሁ ይልካል ማለት ነው። ስለዚህ ምንድነው የምናደርገው? ሴንድ ቱ ኢሜል የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ይህንን በምናደርግበት ሰዓት ይልክልናል። ስለዚህ ኢሜል ሴንት ሰክሰስፉሊ ብሎ ያሳየናል። ይህንን ካደረግን በኋላ አሁን ቢጨርስ ችግር የለውም ማለት ነው። ስለዚህ ተመልሰን ሎጊን አድርገን ብንገባ ሪፖርቱ ስለተላከ ቀጥል የሚለውን ወደ ሌላ አገልግሎት ይወስደናል ማለት ነው።